ዛሬ ስለ ቪኒ ጁኒየር እናውራ። ቪኒ ጁኒየር ያው በማድሪድ እንዲቆይ አዲስ የውል ማደሻ ጥያቄ በክለቡ ቀርቦለታል። ግን እስካሁን በቪኒ ጁኒየር በኩል ተቀባይነት አላገኘም። ተቀባይነት ያላገኘበት ምክንያቶችን እናንሳ። የመጀመሪያው ደሞዝ ነው። ቪኒ ጁኒየር ከኬሊያን ምባፔ ጋር የሚቀራረብ አይነት ደሞዝ ነው የሚፈልገው በሪያል ማድሪድ እንዲቆይ። ማድሪድ ደግሞ እስካሁን እሱን ለማድረግ ፈቃደኛ አይደለም። እስካሁን ያቀረበለት 20 ሚሊዮን ዩሮ አመታዊ የተጣራ ደሞዝ እና ሌሎች ጥቅማጥቅሞችን ለመጨመር ነው። እሱ ብቻ አይደለም፣ ተጫዋቹና ወኪሉ 15 ሚሊዮን ዩሮ የፊርማ ቦነስ ይፈልጋሉ ተብሎ ተዘግቧል። እስካሁን ይህም በማድሪድ ተቀባይነት የለውም። ሌላው ደግሞ እንደምታውቁት ቪኒ ጁኒየር ከ15 በላይ ብራንዶች ጋር የማስታወቂያ ስምምነት አለው። እስካሁን ባለው ውል መሰረት ከዚህ ከሚያገኘው ገቢ 50%ቱን ለማድሪድ ይከፍላል። ቪኒ ጁኒየር በአዲሱ ውል ላይ ይሄም እንዲስተካከል ይፈልጋል። ማድሪድ ደግሞ ባለበት እንዲቀጥል የሚፈልገው። እስካሁን ምንም መቀራረብ በሁለቱ ወገኖች በኩል የለም። ግን ይሄ የሚጠበቀው ነገ ቪኒ ጁኒየር ማለትም በ29 ወደ ማድሪድ ተመልሶ ለትሬኒንግ ሪፖርት እንደሚያደርግ ይጠበቃል። ከዚህ በኋላ ነው መቀራረቦች ይመጣሉ ተብሎ የሚታሰበው። በዚህ ላይ ተያይዞ ያለው የአርሰናል ፍላጎት ነው። አርሰናል ፍላጎት እንዳለው ግልጽ ነው። ከሌሎች ክለቦች የተሻለ እድል እንዳለው እየተጠቀሙ ይገኛል። ነገር ግን አርሰናል የሚጠብቀው የሁለቱን ወገኖች የድርድር ውጤት ነው። ሁለቱ ወገኖች የማይስማሙ ከሆነ አርሰናል ከማድሪድ ጋርም ከቪኒ ጁኒየር ጋርም ለመደራደር ዝግጁ እንደሆነ ተጠቁሟል። እሱ ብቻ አይደለም፣ ቪኒ ጁኒየር የሚጠይቀውን አይነት የደሞዝ ስኬልም ለመክፈል ዝግጁ እንደሆነ እየተዘገበ ይገኛል። ለሁሉም ቀጣይ ቀኖች በጣም ወሳኝ ናቸው። እስቲ አብረን እናየዋለን።